ተጠንቀቁ ቅባት የሚባል አዲስ ሃይማኖት መጥቷል ይላል ቲክቶክ ላይ ያየሁት። እስከዛሬ በሆነ ጥፋት ከቤተ ክርስቲያን ከአባቶችና ከሊቃውንት ወይም ከምእመኑ የተነቀፉ ሰዎች ራሳቸውን ከነቀፋቸው አካል የሚያስታርቁት ቅባት ስለሚባለው ነገር በሚዲያ በማውራት ነው። ከቅባት ጋር ተያይዞ የሚነሳ ጸጋ የሚባልም አለ። አንዳንዴ እንግሊዝ ባይ ዘ ወይ ቅባት ሚንስ አኖይንቲንግ የህዝብ ስም ነው፣ የሃይማኖት ስም ነው ወይስ ሚስጥር? አሁን ላይ አብዛኛው ኦርቶዶክሳዊ ወጣት አእምሮ ውስጥ ያለው ግንዛቤ ቅባት የህዝብ ስም እንደሆነ ነው። but the reality is more farther from this። ለማንኛውም ይህን ቪዲዮ ለመስራት የወሰንኩት በአንድ ወቅት የጻፉት መጽሐፍ የቅባት አስተምሮ አለበት ተብሎ ከታገደ በኋላ እንዲታተም ስለተፈቀደላቸው ያሰጠሙት አባት በሆነ ሚዲያ የሰጡትን ቃለ መጠይቅ ስላየው ነው። እሳቸው እንዳሉት በዩኒቨርሲቲ በግቢ ጉባኤ ሰንበት ትምህርት ቤት በኮርስ እንደምንሰጠው እንደምንማረው ቅባት የሚባል የካቶሊክ ቄስ አልፎንሶ ሜንዴስ ያስተማረው ነው። ይህ ታሪክ ምን ያህል እርግጠኛ እንደሆነ ራሴን ስጠይቅ በወጣቱና በአንዳንድ ሰዎች ዘንድ ትክክለኛ ታሪክ ተደርጎ ነው የሚወሰደው። ምክንያቱም በቤተ ክርስቲያን ውስጥ የሚገኝ የግቢ ጉባኤ ወይም የሰንበት ትምህርት ቤት አዳራሽ ውስጥ በትምህርት መልክ ይሰጣል። ለአንዳንድ ሊቃውንት ግን ምላሹ ሌላ ነው። እውነቱን እያወቁ ዙሪያ ጥምጥም የሚሄዱበት የራሳቸው ምክንያት እንዳላቸው ውስጤ ይነግረኛል። የማወራው በስጋ ብንሞት በነፍስ ዘላለማዊ ህይወት እንኖራለን ብለን ስለምናምንበት ሃይማኖት እንጂ ስለ ፖለቲካ አይደለም። በኢትዮጵያ ኦርቶዶክስ ውስጥ ስለነበረውና ስላለው የሃይማኖት ክፍፍል ከምንጩ እስካሁን እስካለችው ታይም ድረስ በመረጃ ከመናገሬ በፊት ስለ ቅባት የሆነ ነገር ማለት ፈለኩ። አንዳንዴ ትውልዱም ለማስተዋል ጊዜ ለመውሰድ ጊዜ የለውም ለማስተዋል። አሁን ላይ ባለው ሁኔታ ጎጃም በአብዛኛው ምስራቅ ጎጃም ቅባትና ተብሎ የተከፈለ፣ አንዳንድ አካባቢ ልዩነታቸውን በውስጣቸው ይዘው ክርስቶስ እንዳስተማረን በፍቅር ይኖራሉ። አንዳንድ አካባቢ ደግሞ አንዱ መናፍቅ አንዱ ጻድቅ እየተደረገ በመነቃቀፍና በመተቻቸት አምላካቸውን ሳይሆን ግንፍል ስሜታቸውን ለማስደሰት ይሞክራሉ። መቼም ክርክር፣ ንትርክ ሰዎች አሸናፊነታቸውን ለማሳየት በትዕቢት የሚያደርጉት እንጂ ጽድቅ እንደማያወጣ ያውቃሉ፣ እንደማያመጣ።